ኡስታዝ አቡበከርን ምን ያዝናናዋል? እኔ ተፈጥሮ ወዳለው ተፈጥሮ ነገር ይገዛኛል እንጂ ከዛ ውጭ ግን እንደው ይሄ በተለይ እኛ አካባቢ ላይ ብዙ ጊዜ ይገልጻለሁ የኛ አካባቢ አባቶች አባባሎች የኖሯቸው ኑሮች እንደዚህ ነገሮች በጣም እንትን ያደርገኛል መስማት እንደነዚህ አይነት ነገሮችን መስማት እንጂ ተፈጥሮ ለኔ የበለጠ ይሄ ውሃው ተፈጥሯዊ ነገሮች የበለጠ እንትን ያደርጉኛል ያስደስቱኛል። ከዛ ውጭ ግን እንደማንኛውም አንድ ሰዎች የሚጋሯቸው ነገሮች ይጋራሉ ብዬ አስባለሁ የሚደሰቱባቸው ነገሮችና እንዳልሽው ትንሽ ሁሉ ነገር ደረቅ መሆን አለበት ብዬ አላምንም። እኔ መድረኮቻችንም ላይ ስናገርም ብዙ ጊዜ ሰዎች የሚማሩበት ሁሉ ነገር በጣም እንትን ብቻ መምጣት አለበት ብዬ አላምንም። አንድ በእስልምና እንዲሁ ከእስላም ሀገሮች ውስጥ በአንዱ በአንድ ዓርብ ዕለት ዓርብ ቅድም እንዳልኩሽ ኹጥባ የሚደረግበት ዕለት ነው። አሰጋጁ ኹጥባ የሚያደርጉት ዋናው ኢማም ዘገዩና ሰው እየጠበቀ ነው። ሶላት መሰገድ አለበት፣ ዲስኩሩ መባል አለበት። ከመሐከለ ሰዎች እብድ ነው ብሎ የሚያስቡት አንድ ሰው ኹጥባ ኸጥባለሁ ብሎ ተነሳ። ረባካቸው የእብድ መጥቶ ደግሞ ምን ሊያደርግ ነው ተው በሉት ይባላል። እና አንዱ ከመስጊድ ውስጥ ከሚያስተባብሩ ሰው ከቻለ ይውጣና ይናገር እንስማው አሉ። እና ሰውየው መድረክ ላይ ወጥቶ በጣም የሚገርም ትምህርት ነው የሰጠው። የሚገርም መልእክት ነበር ያስተላለፈው። እናንተ ሰዎች ያለ አላህ ከሁለት ፈጠራችሁ ከአደምና ከሐዋ ከመሐከላችሁ በሁለት አይነት አደረጋችሁ። አንደኛችሁን ሀብታም ሌላችሁን ደሃ አደረጋችሁ። ሀብታም ሆናችሁ እንድታመሰግኑ ሀብት ሰጥቷችሁ፣ ችግር ላይ ወድቃችሁ ደሃ ሆናችሁ እንድትታገሱ አደረጋችሁ። ሀብታም ሆኖ የሚያመሰግን የለ ተቸግሮ የሚታገስለ ሁላችሁንም አላህ ያጥፋችሁ ብሎ ነው የወረደ ይባላልና አንዳንድ ጊዜ እንትን ሰዎች ይሄ ራሳቸውን የሚያዩበት ራሳቸውን የሚመለከቱበት ነገር ከኛ ወጣ ብለው የሚያስቡ ሰዎች ቆም ብለን እንድናይ ያደርጉናልና እኔ ማህበረሰባችን ላይ በተለይ ወሎ አካባቢ ላይ በእንደዚህ አይነት ሐሳቦቻቸውን በጣም በሚያምር ውብ በሆነ መልኩ የሚገልጹ የሚናገሩ ትልልቅ አባቶች ነበሩና የነዛ አስተምሮት በጣም ይገዛኛል፣ በጣም ያስደስተኛል። ለኔ ደስታ ከሚፈጥርባቸው ከራሴ ከቤተሰቤ ህይወት ያው ቤተሰብሽ ጋር ሼር የምታደርጊያቸው ልጆችሽ ጋር የምታሳልፊያቸው በትዳር ህይወትሽ ጋር የምትኖራቸው ትልቁ የደስታ ምንጭ ናቸው ከራስሽ ከእምነትሽ ከማንነትሽ ጋርና እነዚህ ነገሮች ለኔ የራሴ ዋጋ አላቸው ብዬ አስባለሁ።